ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ? የከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ ከእናንተ ጋር ቆይታ አደርጋለሁ። በመጀመሪያም ዋና ዋና ዜናዎቹን የሀገር መከላከያ ሰራዊት በጎፋ ዞን ገዜ ጎፋ ወረዳ በኬንቾ ሻቻ ጎዝዲ ቀበሌ በደረሰው የመሬት መንሸራት አደጋ የተጎዱ ወገኖችን ለመደገፍ የ6.3 ሚሊዮን ብር የአይነት ድጋፍ አደረገም። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ መላው ኢትዮጵያውያንን አመሰገኑ። ዘንድሮ የሚከበረው የከፋ ብሔር ዘመን መለወጫ በዓል የህዝቡን አብሮነትና ትብብር መንፈስ በሚያጠናክር መልኩ እንደሚከበር ተገለጸ። የስጋት ቀጠናዎችን በመለየት ሊከሰቱ ከሚችሉ የመሬት መንሸራት አደጋ ህብረተሰቡን መታደግ ላይ በትኩረት መስራት እንዳለበት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ገለጹ። የሚሉት ዋና ዋናዎቹ ናቸው። አሁን አጫጭሮቹን በማስቀደም ዝርዝር ዘገባዎችን ይዘን ቀርበናል። የሀገር መከላከያ ሰራዊት በጎፋ ዞን ገዜ ጎፋ ወረዳ በኬንቾ ሻቻ ጎዝዲ ቀበሌ በደረሰው የመሬት መንሸራት አደጋ የተጎዱ ወገኖችን ለመደገፍ የ6.3 ሚሊዮን ብር የአይነት ድጋፍ አደረገም። ድጋፉን በስፍራው ተገኝቶ ያስረከቡት የመከላከያ ሰራዊት የህዝብ ግንኙነት ዳይሬክቶሬት ኮሎኔል ጌትነት አዳነ የሰራዊቱ አመራርና አባላት በአደጋው ህይወታቸውን ባጡ ወገኖች ከልብ ማዘናቸውን ገልጸዋል። ሰራዊቱ ሀገር ሰው ሰራሽም ሆነ የተፈጥሮ አደጋ ባጋጠማት ጊዜ ፈጥኖ መገኘት ተልዕኮ በመሆኑ በቀጣይነት ከተጎዱ ጎን እንቆማለን ሲሉ ኮሎኔል ጌትነት አዳነ በዚህ ጊዜ ገልጸዋል። ድጋፉ የተለያዩ የምግብ ግብዓቶችና አልባሳትን ያካተተ መሆኑንም የዘገበው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ መላ ኢትዮጵያውያንን አመሰገኑም። ርዕሰ መስተዳድሩ በክልሉ ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ቀበሌ በደረሰው የመሬት መንሸራት አደጋ ዙሪያ ለመገናኛ ብዙሃን መግለጫ ሰጥተዋል። ርዕሰ መስተዳድሩ በመግለጫቸው መላ ኢትዮጵያውያን ላሳዩት አጋርነትና ምስጋና አቅርበው ተፈናቃዮችን ለማቋቋም በሚደረገው ርብርብ ድጋፉ ተጠናክሮ እንዲቀጥልም ጠይቀዋል። በደረሰው የመሬት መንሸራት አደጋ እስካሁን የ232 ሰዎች አስክሬን ተገኝቶ ስርዓተ ቀብር የተፈጸመ ሲሆን ህብረተሰቡ ባከናወነው የነፍስ አድን ስራም 10 ሰዎችን በህይወት ማትረፍ መቻሉን ርዕሰ መስተዳድሩ ገልጸዋል። በክልሉ ያጋጠመውን አደጋ ተከትሎ በተደረገው ርብርብ ከ60 ሚሊዮን ብር በላይ ድጋፍ የአይነት ድጋፍ እና የ16 ሚሊዮን ብር የገንዘብ ድጋፍ መደረጉን መግለጻቸውን የኢትዮጵያ ብሮድካስቲንግ ኮርፖሬት ዘገባውን አድርሶናል። የስጋት ቀጠናዎችን በመለየት ሊከሰት ከሚችል የመሬት መንሸራት አደጋ ህብረተሰቡን መታደግ ላይ በትኩረት መስራት እንዳለበት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አሳሰቡ። ዋና አስተዳዳሪው ይህንን ያሉት የዞንና የወረዳ አመራሮች በወቅታዊ ጉዳዮች ላይ የጋራ ውይይት ባካሄዱበት ወቅት ነው። ዘገባውን ማርሼስ ሴፉ ያቀርበዋል። ክረምት መግባቱን ተከትሎ አንዳንድ አካባቢዎች ላይ ሊከሰት የሚችል የመሬት መንሸራተት አደጋዎችን መከላከል እንዲቻል ሁሉም ሊረባረብ ይገባል ያሉት ዋና አስተዳዳሪው ከሰሞኑ የታየ ያለ አደጋ አሁንም እንዳይከሰት በልዩ ትኩረት ሊሰራ ይገባል ብለዋል። በመድረኩም ወቅታዊ የፓርቲና የመንግስት ተግባራት ያሉበት ደረጃ የተገመገመ ሲሆን አጠቃላይ የተሰሩና የቀጣይ ስራ አቅጣጫዎችን የሚያመላክት ሪፖርት በከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ፖለቲካ ዘርፍ ኃላፊ አቶ ታከለ ታምሩ ቀርቦ ውይይት ተካሂዷል። ከጤና አንጻር አሁን ላይ በዞናችን እየታየ ያለው የወባ ወረርሽኝ በመከላከል ረገድ አሁንም ቀሪ ስራ መኖሩ በሪፖርቱ የተነሳ ሲሆን በክረምት ወራት መሰራት ባለባቸው የግብርና ስራዎች ላይ የታዩ ጠንካራ አፈጻጸም መጠናከር እንዳለበትም ተመላክቷል። ከዚህም ጋር ተያይዞ ቀጣይ እስከታች በመውረድ የንቅናቄ መድረክ ማዘጋጀትና በወቅታዊ ጉዳዮች ህዝቡን በማወያየት ግንዛቤና ተሳትፎን ለማጠናከር እንደሚሰራም ተገልጿል። አቶ ታከለ በዞናዊ የልማትና የመልካም አስተዳደር ችግሮችን እየተከታተሉ መፍታትና ማስተካከል ላይ እየታዩ ጠንካራ ጎኖችን ማስቀጠልና ችግሮችን መቅረፍ ላይ ያሉ ክፍተቶችን እያሞሉ መሄድ አስፈላጊ ነው ብሏል። የድጋፍና ክትትል ጉዳይ አሁንም ትኩረት ሊሰጠው እንደሚገባ እንዲሁም ከጸጥታ አንጻር የተሰሩ ጠንካራ ተግባራት መኖራቸውና መስተካከል ባለባቸው ጉዳዮች ላይ ቀጣይ መሰራት እንዳለበትም ተናግረዋል። የቡና ችግኝ ዝግጅትና ተከላ ከዞን ጀምሮ እስከ ታችኛው መዋቅር ያሉ ጠንካራና ደካማ ጎኖች በሪፖርቱ በስፋት የተዳሰሱ ሲሆን ከወጣቶችና ሴቶች ጋር ተያይዞ የሚሰሩ ስራዎች ተጠናክሮ መቀጠል አለባቸውም ተብሏል። ከሐሰተኛ ማህበራዊ ሚዲያ አጠቃቀምን በተመለከተ ዞኑን የትርምስ ቀጠና ለማድረግ የሚንቀሳቀሱ አካላት እንዳሉ የተጠቆመ ሲሆን በአካባቢው የታዩ አንዳንድ የጸጥታ ችግሮችን የብሔር ግጭት ለማስመሰል የሚያራግቡ አካላት ከድርጊታቸው መቆጠብ እንደሚገባቸውም ተገልጿል። ከአረንጓዴ አሻራ ጋር ተያይዞ መሰራት ባለባቸው ጉዳዮች ላይ ትኩረት ሊሰጥ የሚገባልም ተብሏል። መድረኩን በመምራት የዞን ዋና አስተዳዳሪ አቶ እንዳሻው ከበደና ዋና የመንግስት ተጠሪ አቶ አጥናፉ ኃይሌ ከመድረክ ለተነሱት ሀሳብና አስተያየቶች ምላሽና ማብራሪያ የሰጡ ሲሆን በቀጣዩም አጠቃላይ መዋቅሩ በወቅታዊ የፓርቲና መንግስት ስራዎች ላይ ትኩረት በመስጠት ለውጤታማነት መረባረብ እንደሚገባም አሳስበዋል።
በከፋ ዞን ዴቻ ወረዳ ሞዲዮ ጎንበራ ቀበሌ በደረሰው የመሬት መንሸራት አደጋ የተጎዱ ወገኖችን ለማቋቋም ዞኑ ፈጣን ሰብአዊ ድጋፍ እያደረገ መሆኑን የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ አስታወቀም። ወቅቱ ከባድ ዝናብ እየጣለ ያለበት ወቅት በመሆኑ ለአደጋ ተጋላጭ በሆኑ አካባቢዎች የሚገኙ ወገኖች ጥንቃቄ እንዲያደርጉም መምሪያው አሳስቧል። ሀብታሙ ወልደስላሴ የመምሪያው ኃላፊ አቶ ጋዋባ መጫ ከከፋ ቴሌቪዥን ጋር ባደረጉት ቆይታም የክረምት ወራት ዝናብን ተከትሎ የመሬት መንሸራተት እና የድራሽ ውሃ አደጋዎች እየተከሰቱ መሆናቸውን ገልጸው አካባቢዎችን በመለየት ጊዜያዊነትና በቋምነት የተለያዩ ድጋፍ መደረግ መጀመሩን ተናግሯል። እንደ ሀገር እንደ ዓለም ተፈጥሮና ሰው ታርቆና ተስማምቶ ከቆዩ በኋላ ተፈጥሮ ላይ እየደረሱ ያሉ አደጋዎች ሰው ሰራሽና ተፈጥሯዊ የሆኑ ነገሮች ዓለምን እየተፈታተኑ የመጡበት ሁኔታ አለ። ከዚህ መሰረት ይህን መሰረት ተደርጎ በየደረጃ ያለው የአደጋ ስጋት አካባቢዎችን ቅድሚያ ማወቅ መተንተን እና አደጋዎች እንዳይከሰቱ የማረም ስራዎች በየደረጃ እንደ ሀገር እንደ ክልል እንደ ዞን እየተሰሩ ቆይተዋል። እኛም እንደ ዞናችን ነባራዊ ሁኔታ ይህንን መሰረት በማድረግ በተለይ ክረምት አካባቢ ላይ የዝናብ መጠን መብዛት ከሜትሮሎጂ መረጃ አንጻር ስለሚኖር የጎርፍና የአፈር ናዳ ወይም የመሬት ናዳ ወይም ላንድ ስላይድ የምንለው ይኖራል የሚል ትንበያዎችና ጥርጣሬዎች ተቀምጧል። በእኛ ዞን ደረጃም በ8 ወረዳ አስተዳደሮችና በ5 ከተማ አስተዳደር ካሉ በ12 ገጠር ወረዳዎችና 5 ከተማ አስተዳደር ካሉ መዋቅሮች በባለሙያዎች በተሰራው ዳሰሳ ጥናት 8 ወረዳዎች አካባቢ ይህ ችግር ይኖራል የሚል ቅድመ ግምገማና ትንበያ ተቀምጦበታል። እንደዚሁም ከ5ቱ ከተማ አስተዳደሮች አንዱ እዚሁ እኛ እየኖርን ያለንበት ቦንጋ ላይ ስጋት ኤሪያ ነው የሚል ነገር ተወስዷል። ስጋቶቹ ደግሞ ከምን አንጻር ነው? አላስፈላጊ የውሃ መሙላት ሊኖር ይችላል። ድልድዮች ሊናጉ ይችላሉ። በተለይ ከአካባቢ ቁሳቁስ የተሰሩ ድልድዮች የውሃ ሙላት ሲኖር የመናጋትና የመብረስ ስለምንኖር የሰው ህይወት እንዳይቀጥፉ እንደ ስጋት ተቀምጧል። ናዳው ደግሞ የሰውን ንብረት የሰውን ህይወት እንዳይቀጥፍም እንደ ስጋት ተይዞበታል። ጎርፍም በዚህ በተመሳሳይ መንገድ ሰው ላይ ንብረት ላይ አደጋ እንዳይደርስ ስጋት ተቀምጧል። ስለዚህ ቀደም ያልኳቸው 8 ወረዳዎችና 1 ከተማ አስተዳደር በ9 መዋቅሮች 84 ቀበሌዎች ላይ ቅድመ ስጋት ተቀምጠዋል ማለት ነው። በአደጋ ስጋትና ስራ አመራር የስራ ስትራቴጂና ፖሊሲ መነሻ መረጃዎችን በአግባቡ መሰብሰብ መተንተንና አደጋ እንዳይከሰት ቅድመ መከላከል ስራዎችን መስራት ትልቅ ቦታ የሚሰጠው ነው። እኛም ቅድም የሚጠራቸውን 9 መዋቅሮች ላይ 84 ቀበሌዎች አካባቢ ቅድመ መረጃ ሰብስበናል። የግንዛቤ ማስጨበጫ ስራዎች በየደረጃ ያለው አካል የቀበሌ የቅድመ አደጋ ስጋት መከላከል ምክር ቤቱ ድርሻውን እንዲወጣ ሙያው ድርሻውን እንዲወጣ ጥሪ ያደረግንበት ሁኔታ አለ። አቶ ጋዋባ መጫ ቅድመ ማስጠንቀቂያ በተሰጠባቸው የዞኑ ወረዳዎችና ቀበሌዎች አካባቢ ያሉ የማህበረሰብ ክፍሎች ተገቢውን ጥንቃቄ መውሰድ እንዳለባቸው አመላክቷል። ከዚህ ተነስቶ ማህበረሰቡ የወቅታዊ መረጃ ጉዳይ የቴክኖሎጂ ሽግግር ጉዳይ ላይ ብዙ ትኩረት የማደርግና ካፈራውት ቀዬ ከሰራውት ጎጆ ከተከልኩት ማሳዬ አልነጠልም የሚመጣው ይምጣ የሚል ድፍረት እናሰባለሁ። የችግር አለበት እንን መቃወም እንን ማረም እንን በትግል ማሸነፍ ላይ ከሚመለከታቸው አካላት እንን ጨምሮ ይቀራል። በዚህ አጋጣሚ እንደዚህ አይነት ቦታዎች ላይ የሆኑ ሰዎች በእንደዚህ አይነት አደጋ ውስጥ ይወድቃሉ። ህይወታቸው ቀጠፋል። ለፍቶ ጥሮ ግሮ የኢኮኖሚ እድገት የአንድ ጀንበር እድገት ሳይሆን የጠብታ ድምር ነውና ለብዙ ዓመታት ለፍቶ ሰርቶ የሰበሰባት ጠብታ የምትበላሽበት ሁኔታ ታይቷል። ከዚህ ቀደም ከለየናቸው መዋቅሮች ዴቻ ወረዳ ከፋ ዞን ዴቻ ወረዳ ሞዲዮ ጎንበራ ቀበሌ መንደር 3 ልዩ ስሙ አሸብ የተባለ ቦታ ላይ ሐምሌ 11 2016 ላይ ኢሮብ ሌሊት ከ8 ሰዓት ላይ አስደንጋጭና አስፈሪ የሆነ ናዳ ተከስቷል። በዚህ ክስተት ውስጥ አንድ ቤተሰብ ህይወት ከፍተኛ አደጋ ደርሶበታል። 3ቱ ህይወታቸውን አጥተዋል። አንዷ በሕክምና ደረጃ ላይ እየተደገፈች ትገኛለች። በዚህ አካባቢ ያሉ 28 አካላት ከነ ቤተሰቦቻቸው ቤተሰቡ አባወራው 28 ሲሆን የያዘው ቤተሰብ 142 ነው። እነኛ አካላት ህይወታቸውን ማስቀደም ስላለባቸው ተንቀሳቃሽና
ንብረት ተንቀሳቃሽ ንብረትና ህይወታቸውን ይዞ እንዲሸሹ ተደርጎ ሞዲዮ ጎንበራ ቀበሌ ላይ ማይከል አድርጎ ይገኛሉ ማለት ነው። ስለዚህ የሟች አስክሬን ሰውኛ ባህሪ በተላበሰ መንገድ የሰውን ሰብአዊ ክብር በመጠበቅ መንገድ ዋጋ ተከፍሎ ከዞን ከወረዳ ከቀበሌ የተደራጀው ህዝብና የሥራ ባለድርሻ አካላት አስክሬኖቻቸውን አውጥቶ በክብር ግብዓተ መሬታቸው ተፈጽሟል። አንደኛይቱ በሞንጋ ሆስፒታል ክትትል እየተደረገላት ነው። ጅማ ሪፈር ተደርጋም የዞን መንግስት እገዛ አድርጎ እንድትሄድ ያደረገበት ሁኔታ አለና እነኚህን አካላት ከዚህ ችግር ለማውጣት ስነ አእምሯቸውን መጠበቅ፣ መደገፍ፣ መምከር፣ በቁስና በሐሳብ መደገፍ አስፈላጊ ሆኖ ስለተገኘ በዞን ደረጃ በብልጽግና ፓርቲ አመራሮች፣ በዞን መንግስት፣ ዞን አስተዳደር እንዲሁም በግብርና መምሪያ በተቀናጀ አግባብ የተለያዩ ቁሳቁሶችን ምግብ ነክ የቤት ቁሳቁሶችን ጊዜያዊ መፍትሄ እንዲሆን እዛ ቦታ ማድረስና ጊዜያዊ ነፍስ የማትረፊያ ስራ እንዲሰራ የተደረገበት ሁኔታ አለ። እዚህ ላይ እንግዲህ በቅርበት ያለው ተቋማት ድርሻቸውን እንዲወጡም ጠንካራ መልእክት ተላልፏል። በየደረጃ ያለው የቅድመ ማስጠንቀቂያ ስራ አመራር ምክር ቤት ደረጃ በደረጃ እየገመገመ የሚችለውን እያደረገ ከአቅሙ በላይ የሆነውን አንድ ደረጃ ከፍ ላለው ምክር ቤት እያቀረበ የሚሄድ ይሆናል ማለት ነው። በዚህ አግባብ እስካሁን ባለው ሁኔታ በቀበሌ በወረዳ ድጋፍ እየተደረገ ነው፣ በዞን ድጋፍ እየተደረገ ነው። በሚቀጥለው ሂደት ውስጥ የክልሉ አደጋ ስጋት ስራ አመራር ኮሚሽን እና የሚመለከታቸው አካላት እጃቸውን ይዘረጋሉ፣ በጥናትና ምርምር ይደግፋሉ። በተለያየ መንገድ ይህንን ማህበረሰብ ከደረሰበት አደጋ ይታደጋሉ። ቀጣይነት ባለው መንገድ ጥናትና ምርምርን መሰረት ያደረጉ መፍትሄ አቅጣጫዎችም ሊቀመጡ ይችላሉ፣ ፌደራል ድጋፍ ሊያደርግ ይችላል ብለን ተስፋ እናደርጋለን። ሁሉም የማህበረሰብ ክፍል ማሳውን፣ እርሻውን፣ ምንጩን፣ ወንዙን፣ ድልድዩን አጠቃላይ ቀየውን መከታተል ማሰብ መሬቴ ምን ይመስላል? ዋይ ቋጠረ ነው? ልንሸራተት እያለ ነው? እዛ ያለው ዛፍ ቁመናው እንዴት ነው? ንፋስ ወዴት ነው የሚመታው? ጎጆ እንዴት ነው የሚለው ነገር አስፈላጊ ከሆነ ጎርፍ የሚወጣበት ቦይ የጎርፍ ማፋሰሻችን መስራት ጥንቃቄ በተሞላ መንገድ መኖር ያስፈልገናል። ዘንድሮ የሚከበረው የካፌቾ ብሔር ዘመን መለወጫ በዓል የህዝቡን አብሮነትና ትብብር መንፈስን በሚያጠናክር መልኩ እንደሚከበር ተገለጸ። በዓሉ የህዝቡን ወግና ባህል ጠብቆ መከበር እንዲችል የቅድመ ዝግጅት እቅድ ላይ ከዞንና ከወረዳ አመራሮች ጋር የጋራ ውይይት ተካሂዷል። ማርሼ ሴፉ ዝርዝሩን ተመልክቶታል። የ2017 ዓ.ም የከፋ ብሔር ዘመን መለወጫ በዓል የህዝቡን የቆየ ባህልና ታሪካዊ አመጣጡን በጠበቀ መልኩ መከበር እንዲችል ቅድመ ዝግጅቶች በመደረግ ላይ ሲሆኑም የበዓል አከባበር ህዝባዊ መሰረቱን ከቆየ ባህሉና ታሪኩን በጠበቀ መልኩ መከበር እንዳለበትም ተመላክቷል። ለበዓሉ አከባበር አጠቃላይ እንቅስቃሴና ሀብት አሰባሰብ ዝርዝር እቅድ የቀረበ ሲሆን ለበዓሉ የሚውሉ ወጪዎችን በተመለከተ ህዝቡን ባሳተፈ መልኩ መከናወን እንዳለበትም ተጠቁሟል። በቀረበው ዝርዝር እቅድ ላይ አጠቃላይ የበዓሉን አከባበር በተመለከተ የተዘጋጀ ጽሑፍ ቀርቦ ለቀጣይ ትውልድ በአግባቡ መሻገር እንዲችል ወደ ህዝብ ማውረድና አሳታፊ እንዲሆን መስራት ያስፈልጋል ተብሏል። ከዚህ በፊት የሚደረገው የበዓል አከባበር ላይ የታዩ ክፍተቶችን በማረም መከበር አለበትም ተብሏል። ባህላዊ ማንነቱና ታሪካዊ አመጣጡን በጠበቀ መልኩ ለትውልድ ማስተላለፍ ላይ በተወሰነ መልኩ ክፍተቶች መኖራቸው በእቅዱ ላይ የተነሳ ሲሆን ለቀጣይም መስተካከል አለበትም ተብሏል። በጠበበ ጊዜያት ውስጥ ሲደረግ የነበረው የበዓል አከባበር ሂደት በሚገባ የህዝቡን ባህልና ታሪክ ማሳየት ላይ ጉድለት እንደነበረው የተነሳ ሲሆን አሁን ላይ እየተደረጉ ያሉ ቅድመ ዝግጅቶች ይህንን ችግር የቀረፈ መሆን እንዳለበትም ተነስቷል። ይህንን ታላቅ የህዝብ በዓል ለቀሪው ዓለም በሚገባ በማስተዋወቅ የገቢ ምንጭ ማድረግም ትኩረት ሊሰጠው ይገባል ተብሏል። ህዝቡም ይህን በዓል የራሴ በዓል ነው ብሎ በልዩነት ማክበር እንዲችል መሰራት ባለባቸው ጉዳዮች ላይ በእቅዱ ዙሪያ ዝርዝር ቀርቧል። እነዚህን ተግባራት እስከታች በማውረድ ስራዎችን መስራት ላይ የባህል ምክር ቤት መቋቋም እንዳለበትም ስራዎችን መሰራት እንዳለበትም ተጠቆ ወረዳዎች የሚደረጉ ቅድመ ዝግጅቶችን መደገፍና መከታተል ትኩረት ሊሰጠው ይገባልም ተብሏል። ከዚህ በፊት በመንግስት ብቻ ሲሸፈን የነበረው በጀት አጠቃቀም ወደ ህዝብ ማውረድ ያስፈልጋል ያሉት የከፋ ዞን ፋይናንስ ልማት መምሪያ ኃላፊ አቶ መቅደስ ማሞ ለበዓሉ የሚያስፈልጉ የወጪ ዝርዝር ላይ እቅድ አቅርቧል። ለበዓሉ አከባበር የሚያስፈልጉ ወጪዎች ከህዝቡ መሰብሰብ አለባቸው ያሉት አቶ መቅደስ ማሞ ለዚህም አጠቃላይ በዞን ደረጃ ከ20 ሚሊዮን ብር በላይ ከህዝቡ እንደሚሰበሰብም ተናግረዋል። ይህም በዓሉ ህዝባዊ መሰረት እንዲኖረው ያደርጋል ነው ያሉት። በመድረኩም ከወረዳና ዞኖች የተገኙ አመራሮች የተሳተፉ ሲሆን የበዓሉን አከባበርና ቀጣይ እቅዶች ላይ ከተሳታፊዎች ለተነሱት ጥያቄና አስተያየት የዞን ዋና አስተዳዳሪ አቶ እንዳሻው ከበደና የዞን ባህልና ቱሪዝም ስፖርት መምሪያ ኃላፊ አቶ ነጻነት ብርሃኑ ምላሽ ሰጥቷል። በተገባደደው በጀት ዓመት ለህዝቡ ፈጣንና ተአማኒ መረጃ በተለያዩ ማህበራዊ ሚዲያዎች ተደራሽ ሲያደርግ መቆየቱን የከፋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገለጸ። ናስር ተማም ያዘጋጀውን ዘገባ ቤተልሔም ምድሩ ታቀርቧለች።
የጽህፈት ቤቱ ኃላፊ አቶ አዳሙ ሼቱ እንደገለጹት በተገባደደው በጀት ዓመት ለማህበረሰቡ ፈጣን ተአማኒና ተደራሽ መረጃዎችን በማህበራዊ ትስስር ገጾች በራዲዮና በቴሌቪዥን ሲያቀርቡ እንደነበር ጠቁመው በዚህ ረገድ የተከናወኑ ተግባራትን ገልጸዋል። ያው በህዝብ ግንኙነትና በኮሙኒኬሽን ዘርፍ የተከናወኑትን ተግባራት በሚመለከት በርካታ ተግባራት ናቸው ተከናወኑት። ከነዚህ ግን ዋና ዋናዎቹን ለማንሳት ያክል በዋናነት ምን ሰራው ምንድነው የሬዲዮ ዜናና ፕሮግራም ስራዎች አሉ። በተመሳሳይ የቴሌቪዥን ዜናና ፕሮግራም ስራዎች አሉ። በእነዚህ በብዛት ከ100% በላይ እቅዳችንን ያሳለጥንበት ሁኔታ ነው የገመገምነው። 800 የሚሆን የሬዲዮ ዜና ለማዘጋጀት አቅደን ወደ 1100 ዜናዎችን አሳክተናል። ይህም ከ100% በላይ አቺቭ ያደረግንበት ሁኔታ ነው ያለው። እንደዚሁ 46 የሬዲዮ ፕሮግራሞችን ሰርተን ለአድማጭ ተመልካቾቻችን ለማድረስ አቅደን 51 የሚሆኑትን ፕሮግራሞች የሬዲዮ ፕሮግራሞችን ለማሳካት ችለናል። ይህም እንደዚሁ ከየቅዱን 100% በላይ ያሳካንበት ሁኔታ አለ። ከቴሌቪዥን ስራዎች አንፃር 60 የቴሌቪዥን ዜናዎችን ለማዘጋጀት አቅደን ከ70 በላይ አሳክተናል። እንደዚሁም 8 የሚሆኑ የቴሌቪዥን ፕሮግራሞችን ሰርተን ለተለያዩ ሚዲያዎች ለመላክ አቅደን 7 አሳክተናል። ይህም የእቅዳችንን 87% ለማሳካት ጥረት ተደርጓል። አቶ አዳሙ አክለው ህብረተሰቡ በተሳሳቱ መረጃዎች እንዳይታለሉ ያለውን እውነታ በየጊዜው እየተከታተሉ ሲገልጹ መቆየታቸውን አብራርተዋል። በሚዲያ ሞኒተሪንግ ዘርፍም ትልቅ ስራ እየተሰራ ያለበት ሁኔታ አለ። ይሄ ስራ ሂደት የሚሰራው በዋናነት ምንድነው የህዝብ አስተያየቶችን በህዝቡ ውስጥ ያሉትን የህዝብ አስተያየቶችን እና ብሶቶችን ጥያቄዎችን ሰብስቦ ለሚመለከተው አካል ያን ጥያቄ አድርሶ ምላሽ እንዲገኝ ከማስቻል አንፃር ሰፊ ስራዎች እየተሰሩ ያሉበት ሁኔታ አለ። በዚህም በማህበራዊም በኢኮኖሚያዊም ሴክተሮች አካባቢ የሚነሱ ችግሮች አሉ። ለምሳሌ በመንገድ መሰረተ ልማት አካባቢ የሚነሱ ችግሮች አሉ። በትምህርት አካባቢ የሚታዩ ችግሮች አሉ። እንደዚሁ በጤናም ከዚህ ከወባ ጋር ከተላላፊ በሽታዎች ጋር ተያይዞ ከታች የሚመጡ ጥያቄዎችን ለሚመለከታቸው ለተቋሙ አመራሮች ያን ጉዳይ ሼር በማድረግ ምላሽ እንዲያገኙ እየተሰራ ያለበት ሁኔታ አለ። ከዚህ መነሻ ምላሽ ያገኙትን እታች ድረስ ግብረ መልስ በመስጠት ያላገኙትን ደግሞ ለይተን እንደገና ትግል እንዲደረግበት መልሶ መላልሶ ጥያቄ እንዲቀርብበት በማስቻል ትግል እየተደረገበት ያለ ሁኔታ። በመጨረሻም የጽህፈት ቤቱ ኃላፊ የ2017 በጀት ዓመት የተቋሙን የትኩረት አቅጣጫዎች ዘርዝረዋል። በክቡር ጠቅላይ ሚኒስትራችን ላውንች የተደረገ አንድ ኢኒሺዬቲቭ አለ። ይሄ ምንድነው? የዚህ ዲጂታል ኮደርስ የሚባል አዲስ ስልጠና የሚሰጣል። አገራችንን ከሌሎች ካደጉ አገራት ጎራ ለማሰለፍ የተያዘ አቅጣጫ ምንድነው? በአገር አቀፍ ደረጃ 5 ሚሊዮን ሰዎች የሚሰለጥኑበት በተለይ ወጣቶች ላይ ትኩረት አድርጎ ስልጠና የሚሰጥበት አንድ ኢኒሺዬቲቭ አለ። ይሄ የዲጂታል ክህሎታችንን ለማሻሻል ወይም ለማሳደግ ተይዞ እየተሰራ ያለ አንድ ስራ አለ። 5 ሚሊዮን በአገር አቀፍ ደረጃ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ደረጃ ደግሞ 138,000 ተሰልጣኞች አሉ ኮታ የተሰጠው ማለት ነው። እንደዚሁ በከፋ ዞን ደረጃ 51,317 ወጣቶች የሚሰለጥኑበት ስልጠና አለ። ይሄ ልዩ ትኩረት የተሰጠው ስልጠና ነው። በዚህ ዙሪያ ተጨማሪ አስተያየት የሰጡን ደግሞ የማህበራዊ ሚዲያ ስራ ሂደት አስተባባሪ የሆኑት የጽህፈት ቤቱ ባለሙያ ናቸው። በ2016 ዓ.ም በማህበራዊ ሚዲያ ዘርፍ የተለያዩ ስራዎችን በጥሩ ሁኔታ ሰርተን ያሳለፈንበት ጊዜ ነበረ። በማህበራዊ ዘርፍ፣ በኢኮኖሚያዊ ዘርፍ፣ በፖለቲካዊ ዘርፍ እና አንዳንድ አገራዊ ጉዳዮች፣ ዓለም አቀፋዊ ጉዳዮች እና ደራሽ ስራዎችን በመስራት ከወረዳው ያለን መዋቅር ጋር በመቀናጀት ከታች ያሉትን ተሞክሮችን እና አንዳንድ የአደረጃጀት ስራዎችንም በመጠቀም የሚልኩትን ዜናዎችንም መርጠን ትክክለኛና ተጨባጭ የሆኑ ወሳኝ የሆኑ ዜናዎችን ወደኛ ሼር በማድረግ ሌሎች ደግሞ አስተያየት የሚሰጣቸው ነገሮች ካሉ አስተያየት በመስጠት አቅማቸውን እንዲገነቡ በማድረግ በጥሩ ሁኔታ ሰርተን ያሳለፍንበት ጊዜ ነበረ ማለት ነው። ምክር ቤቶች የህዝብ ሉዓላዊነት መገለጫ እንደመሆናቸው መጠን የአካባቢ ሰላምና ልማት ለማረጋገጥ ግንባር ቀደም ተዋንያን ሊሆኑ ይገባል ሲል የሳይለም ወረዳ ምክር ቤት አሳሰበም። ምክር ቤቱ 4ኛ ዙር 11ኛ ዓመት 35ኛ መደበኛ ጉባኤውን አድርጓል። ክፍሌ ዓለሙ የወረዳውን የመንግስት ኮሚኒኬሽን ጽሕፈት ቤት ዘገባን እንደሚከተለው ያቀርባል።
ከሐምሌ 19 2016 ዓ.ም ጀምሮ ለሁለት ተከታታይ ቀናት በተካሄደው የወረዳው ምክር ቤት ጉባኤ ላይ የምክር ቤቱ ያለፈው ቃለ ጉባኤ ቀርቦ ውይይት ከተደረገበት በኋላ ማስተካከያዎች ታክለውበት በአባላቱ በሙሉ ድምጽ ጸድቋል። የወረዳው የአስፈጻሚ አካላት የ2016 ዓ.ም ሪፖርት በምክትል አስተዳዳሪው አቶ አማኑኤል አየለ ቀርቦ የምክር ቤቱ አባላት መክረውበታል። በምክር ቤት አባላቱ ከተነሱት ጥያቄዎች መካከል አርሶ አደሮች ያላቸውን ማሳ በኩታ ገጠምና በክላስተር አሟጣው ያለማረሳቸው፣ የቴክኖሎጂ ተግዳሮቶች አሁንም ጥቂት በማይባሉ አርሶ አደሮች ዘንድ መኖሩ፣ በአንዳንድ አካባቢዎች ማህበረሰቡ የመንገድ መሰረተ ልማቶችን የራሱ አድርጎ ያለመመልከትና ያለመንከባከብ ይገኙበታል። የምክር ቤት አባላቱ ያነሷቸው ጥያቄዎችና አስተያየቶች ጉድለታችንን ለማረም ድርሻቸው ከፍተኛ ነው ያሉት የወረዳው ምክር ቤት ዋና አፈ ጉባኤ አቶ ግርማ ከበደ የምክር ቤት አባላት ጠያቂ ብቻ ሳይሆኑ በህዝብ የተሰጣቸውን ውክልና መሰረት አድርገው በሁሉም መስክ በመንቀሳቀስ ለሌሎች አርአያ መሆን ይኖርባቸዋል ብለዋል። አፈጉባኤ አያይዘውም የምክር ቤት አባላቱ ያነሷቸው ጥያቄዎችን አስፈጻሚውም ሆነ ህግ ተርጓሚው በመውሰድ በቀጣዩ የ2017 የስራ ዘመን የእቅዱ አካል በማድረግ በውጤት የታጀበ ተግባር እንዲፈጽም አሳስበዋል። የወረዳው ምክትል ዋና አስተዳዳሪ አቶ አማኑኤል አየለ በበኩላቸው የምግብ ዋስትናን ለማረጋገጥም ሆነ እየተፈታተነን ያለውን የኑሮ ውድነት ለማረጋጋት የተጀመረውን የሌማት ትሩፋትና ሌሎች የግብርና ተግባራትን በዘመነ አኳኋን መከወን ከሁላችን የሚጠበቅ ተግባር ነው ብለዋል። ከአባላቱ መካከል አንዳንዶቹ እንደገለጹት በበጀት ዓመቱ ያጣናቸውን በርካታ የመልማት ዕድሎችን በየማህበራዊ መሰረታችን ትኩረት ሰጥተን በመስራት የተጣለብንን ኃላፊነት በተግባር ማሳየት ይገባል ሲሉ አሳስበዋል። በመጨረሻም የወረዳው ምክር ቤት በ2015 ዓ.ም የስራ ዘመን ባከናወናቸው ተግባራት ከዞኑ አንደኛ በመውጣት የተረከበውን ዋንጫ በምክር ቤት አባላቱ ፊት እውቅና በማሰጠት ከወረዳው ምክትል ዋና አስተዳዳሪ አቶ አማኑኤል አየለ እጅ በመቀበልና በ2016 የበጀት ዓመት ከምክር ቤቱ ጽህፈት ቤት ጥሩ አፈጻጸም በማሳየት ፊት ለወጡት ሰራተኞች የእውቅና ሰርቲፊኬት በማበርከት ጉባኤው ተጠናቋል። በመንግስትና በግሉ ዘርፍ የሚስተዋለውን የሰለጠነ የሰው ኃይል እጥረት በመሸፈን ረገድ የበኩሉን እየተወጣ እንደሚገኝ ሴፎይ ኮሌጅ አሳወቀም። ኮሌጁ አራተኛ ጊዜ በቀንና ማታ መርሃ ግብር ያሰለጠናቸውን 176 ተማሪዎችን በደረጃ 4 አስመርቋል። ዝርዝሩን ተከታትለን እንመለስ። የኮሌጁ ስራ አስኪያጅ አቶ አብዮት ወንድሙ ኮሌጁ ከዚህ ቀደም በነበሩ 3 ተከታታይ የምረቃ ወቅቶች 544 አሰልጣኞችን ያስመረቀ ሲሆን አሁን በአራተኛው ዙር ደግሞ በመደበኛና በማታ መርሃ ግብር በቀድሞና በአዲሱ የቴክኒክና ሙያ ስርዓተ ትምህርት ያሰለጠናቸውን 88 ወንድና 88 ሴት ሰልጣኞችን አስመርቋል ብለዋል። ኮሌጃችን እስካሁን በተጓዘባቸው ምዕራፎች እንደ ቦንጋ ካምፓስ ብቻ ወንድ 319 ሴት 225 በድምር 544 ሰልጣኞችን አሰልጥኖ ለ3 ተከታታይ ዓመታት በማስመረቅ በመንግስት በግል ዘርፍ የሚስተዋለውን የሰው ኃይል እጥረት በማሟላት የበርካታ ግለሰቦችና ተቋማትን ችግር እየፈታ ስለመሆኑ እርግጠኛ መሆኑን ለመግለጽ እወዳለሁ። ኮሌጁ በርካታ ችግሮችን በመቋቋም ለዛሬው በመድረሱ ከኮሌጁ ጎንም በመቆም እዚህ ያደረሱ አካላትንም አመስግነዋል። በዕለቱ በክብር እንግድነት የተገኙት የከፋ ዞን ስራና ክህሎት ኢንተርፕራይዝና ኢንዱስትሪ ልማት መምሪያ ምክትል ኃላፊና የስራና ኢንተርፕራይዝ ዘርፍ ኃላፊ አቶ ነገሰ ግዛው የትምህርት ተቋማት በአንድ አካባቢ መኖር የመንግስትን ክፍተት ከመሸፈን ባለፈ የስራ ዕድል በመፍጠር ሚናቸው ከፍተኛ በመሆኑ ዘርፉ ሊደገፍ ይገባል ብለዋል። አንድ ሀገር መሻገር የምትችለው ልታድግ የምትችለው በሙያ የተካነ ትውልድ ሲመሰረት ብቻ ነው። ይህንንም እውን በማድረግ ላይ የግልና የመንግስት ኮሌጆች የተጣለባቸው ተልዕኮና ኃላፊነት እጅግ ከፍተኛ እንደመሆኑ መጠን የሴፍዌይ ኮሌጅ ታላቅ ኃላፊነትና አደራን በመቀበል እነሆ ጥራት ያለ ስልጠና በማዳረስ ዛሬ ለማስመረቅ የበቃበት አንደኛውና ዋናው ማሳያችን ነው ብሎ መውሰድ የሚቻልበት ነው። ሀገራችን ኢትዮጵያ ለዘርፉ ልዩ ትኩረት በመስጠት እየሰራች ሲሆን የቴክኒክና ሙያ ተቋማት ደግሞ ሚናቸውም በዚህ ረገድ ከፍተኛ ነው ብለዋል። ኢትዮጵያ ሀገራችን ከድህነት ማማ ለመላቀቅ ተግታ እየሰራች ትገኛለች። በቅርቡም መካከለኛ ገቢ ካላቸው ሀገሮች ተርታ ለመሰለፍ ደፋ ቀና እያለች ትገኛለች።
ይህንንም ለማሳካት የአጭር የመካከለኛና የረጅም ጊዜ እቅድ አዘጋጅታ በመከወን ላይ ትገኛለች። ከዚህ አንጻርም በ2018 ከተስፋ ወደሚጨበጥ ብርሃን ለመሸጋገር አልማ በመንቀሳቀስ ላይ ትገኛለች። በመሆኑም ሴፍዌይ ከነዚህ ተቋማት አንዱ ሲሆን ተመራቂዎችም ስራን በመውደድና በማክበር ከምንዳ ተቀጣሪነት በመላቀቅ ከኮሌጁ በንድፍ ያገኙትን ወደ ተግባር በመቀየር የራሳቸውን ስራ በመፍጠር ከራሳቸው አልፎ ሀገርን ከድህነት የማውጣት ኃላፊነቱም ተጥሎባቸዋል ብለዋል። ተመራቂዎቹም ስራ ፈጣሪ ለመሆንና ለመደራጀት በሚያደርጉት ጥረት ሁሉ መምሪያው አስፈላጊውን ድጋፍ እንደሚያደርግም ቃል በመግባት ስራ ጠባቂ ሳትሆኑ ስራ ፈጣሪ እንድትሆኑ አደራ ለማለት እያሳሰቡ በምትሉበት ቦታ ስራን ለመፍጠር በምታደርጉት እንቅስቃሴዎች ሁሉ የእኛን መዋቅር በተከተለ ሁኔታ ፓርቲያችን ብልጽግና ለሰው ልጆች በሰጠው ልዩ ትኩረትና ወደ እድገት ማማ ለመውጣት ብልጽግናን በተግባር ለማሳየት በሚያደርገው ርብርብ እነሆ ለመደራጀት በምታደርጉት እንቅስቃሴዎች ሁሉ የበኩላችንን ድጋፍ ለማድረግ ቃል እንገባለን። የኮሌጁ ዲን እጩ ዶክተር አይቸው አበበ በምረቃው ዕለት ባቀረቡት ሪፖርት እንዳመለከቱት ኮሌጁ በአሁኑ ሰዓት በሰው ሀብት አስተዳደርና በሂሳብ አያያዝ በአካውንቲንግና በሌሎች ተዛማጅ ትምህርት አይነቶች ተማሪዎችን ተቀብሎ እያስተማረ ሲሆን የዛሬው ተመራቂዎች የዚሁ አካል መሆናቸውንም ገልጸዋል። እስካሁንም በነበረው በኮሌጁ ተምረው ከወጡ ተማሪዎች መካከልም 77.8 በመቶ የሚሆኑት በመንግስትና በግሉ ዘርፍ የስራ ዕድል እንደተፈጠረላቸውም በሪፖርቱ ተመላክቷል። እስከ 2015 በሶስት ተከታታይ ያስመረቅናቸው ተማሪዎች ሰልጣኞቻችን በመንግስትና በግል ዘርፍ የመቀጠር ምጣኔን ለማረጋገጥ በዞናችን በሁሉም ወረዳዎች እና ከተማ አስተዳደሮች በተደረገው የዳሰሳ ጥናት ከ544 ተመራቂዎች ውስጥ 310 ወይም 56.9 በመንግስትና በተለያዩ የልማት ድርጅቶች ተቀጥረዋል። 113 ወይም 20.7% በግልና በማህበር ተደራጅተው ራሳቸውን ኑሯቸውን እየመሩ ይገኛሉ። ቀሪዎቹ 121 ወይም 22.2% በሰለጠኑት የስልጠና መስክ ወደ ስራ ያልተሰማሩ መሆኑን አረጋግጠናል። በአጠቃላይ 77.8% ከዚህ ቀደም በኮሌጃችን የተመረቁ ሰልጣኞቻችን በግል በመንግስት ተቋምና በተለያዩ ድርጅቶች ላይ ተቀጥረው ስራ ፈጥረው እየሰሩ መኖራቸውን በዞናችን ባደረግነው ጥናት አረጋግጠናል። ኮሌጁ የራሱ የሆነ የማሰልጠኛ ተቋም ለመገንባት የሚያስችለውን የቦታ ጥያቄ በከፋ ዞን በየደረጃው ለሚገኙ የመንግስት አካላት ጥያቄ በማቅረብ ምላሹንም በመጠባበቅ ላይ እንደሚገኝም ዲኑ በሪፖርታቸው ገልጸዋል። ኮሌጁ የራሱ የሆነ የማሰልጠኛ ቦታ እንዲኖረው ከ2012 ዓ.ም ጀምሮ ቢዝነስ ፕላን በማዘጋጀት ሲያቀርብ የቆየውን ጥያቄ አሁንም ተስፋ ባለመቁረጥ በተደጋጋሚ ሲያቀርብ ቆይቷል። በዚህ ዓመት በተለየ መልኩ የተሰራው ስራ ከከተማ አስተዳደራችን መዘጋጃ ቤት እስከ ዞን አስተዳደር ድረስ ጥያቄያችንን አቅርበናል። ምላሹ ግን ከዚህ በፊት እንደነበረው አላገኘም። በምረቃው ስነ ስርዓትም ከፍተኛ ውጤት ላስመዘገቡ ተማሪዎች የዋንጫና የምስክር ወረቀት ተሰጥቷል። በዕለቱም ከፍተኛ ውጤት ያስመዘገቡ ተማሪዎች ስማቸውን ደስታ ገልጸው በቀጣይም የራሳቸውን ስራ በመፍጠር ወደ ስራ እንደሚሰማሩ ገልጸው የተሻለ ትምህርትም ለመቀጠል የራሳቸውን ዝግጅት እያደረጉ ስለመሆኑም ለከፋ ቴሌቪዥን አስተያየታቸውን ሰጥተዋል። ክቡራትና ክቡራን ተመልካቾቻችን ለዛሬ ከከፋ ቴሌቪዥን ያዘጋጀናቸው ዘገባዎች ተከታተላችሁን ይመስሉ ነበር። ከቀሪ የከፋ ቴሌቪዥን ፕሮግራሞች ጋር እንድትቆዩ እየጋበዝኩ ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁኝ። መልካም ጊዜ